የወር አበባ እያየሽ እርግዝና ሊፈጠር ይችላል። ሰላም እንዴት አላችሁ? ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ? ዛሬ አንዲት ሴት የወር አበባ እያየች እርግዝና ሊፈጠር ይችላል አይችልም የሚሉትን ጥያቄዎች የምናይ ይሆናል። ማለት ሃይማኖታዊ ነገር እንዳለ ሆኖ የወር አበባ ሰዓት አንዲት ሴት ወሲባዊ ግንኙነት ታደርጋለች አታደርግም የሚለውን ለሃይማኖታዊ ነገሩን ተዋለን። ነገር ግን ሳይንሳዊ በሆነ መንገድ ደግሞ አንዲት ሴት ወሲባዊ ግንኙነት በምታደርግበት ሰዓት የወር አበባ ላይ ሁና ማለት ነው ልታረግዝ ትችላለች አትችልም የሚለውን ግን በዚህ ቪዲዮ ዘርዘር አድርገን የምናይ ይሆናል ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድታዩት ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ሸር እና ላይክ በማድረግ እንድትጀምሩ። አንድ ሴት የወር አበባ እያየች እርግዝና ልትጸንስ ትችላለች ወይንም ልታረግዝ ትችላለች ወይ የሚለውን አብራራላችኋለሁ ማለት ነው። አብራችሁ እንድትቆይ። የወር አበባ ዑደት አጋማሽ አካባቢ የመፀነስ እድሏ ከፍተኛ ነው ተብሎ ይታሰባል። ይህ የዑደት ደረጃ የእርግዝና መስኮት በመባል ይታወቃል ማለት ነው። ወይንም ፈርታይል ዊንዶ የሚባለው ማለት ነው። የእርግዝና መስኮት ወይንም ደግሞ ፈርታይል ዊንዶ ማለት በወር አበባ ዑደት የማርገዝ እድል ወይንም የመፀነስ እድል ከፍተኛ የሚሆንበት ማለት ነው። አብዛኛዎቹ ሴቶች ይህን ጊዜ ኦቭሌሽን ከመከናወኑ በፊት ያሉትን 5 ቀናት ኦቭሌሽን የሚከናወንበትን ቀንና ከኦቭሌሽን ማግስት ያለውን 1 ቀን ያጠቃላል። ከእርግዝና መስኮት በፊት እና በኋላ የመፀነስ እድል በጣም አነስተኛ ነው። ነገር ግን በእነዚህ ቀኖች በእነዚህ ወቅቶች የመፀነስ እድል አነስተኛ ነው እንጂ መፀነስ ግን ይቻላል። ስለዚህ በወር አበባ ወቅት እርጉዝ መሆን ይቻላል የሚለውን እንድትይዙ ሊፈልጌ ነው ማለት ነው። የመረገዝ እድሉ አነስተኛ ሊሆን ይችላል እንጂ በዚህ ወቅት በወር አበባ እያየሽ አንድ ሴት እርጉዝ ወሲባዊ ግንኙነት ብታደርግ ልትጸንስ ትችላለች። አንድ ሴት በማንኛውም ጊዜ ልታረግዝ ትችላለች። ይሁን እንጂ ብዙውን ጊዜ እርግዝና የሚፈጠረው እንቁላል በሚለቀቅበት ወይንም ደግሞ ኦቭሌሽን ጊዜ ላይ ነው ማለት ነው መጸነስ የምትችለው። ያ ማለት በአማካይ የወር አበባ ዑደት 28 ቀን ነው። የወር አበባ ዑደት ወይንም ማንስትሬሽን ሳይክል ማለት ያሁኑ የወር አበባ የመጣብሽ የመጀመሪያ ቀን እና የመጨረሻ የወር አበባ ዑደት የሚመጣበት የቀን ልዩነት ማለት ነው። ኦቭሌሽን አብዛኛውን ጊዜ የሚከሰተው የወር አበባሽ ካቆመ ከ12ኛው እስከ 14ኛው ቀን በኋላ ነው ማለት ነው። በኦቭሌሽን ወቅት እንቁላል የእንቁልጥኝ ከረጢት ትቶ የወንድ የዘር ፍሬ ፈርትላይዝ ማድረግ ወደሚችልበት ወደ ታች ወደ ማህፀን ትቦ ጉዞውን ያደርጋል። እንቁላል ከኦቭሌሽን በኋላ ሊቆይ የሚችለው ለ24 ሰዓት ብቻ። በዚህ ምክንያት እርግዝና እንዲፈጠር በእነዚህ 24 ሰዓት ውስጥ የወንድ የዘር ፍሬ ወይንም ስፐርም ጋር መገናኘት ይኖርበታል ማለት ነው። ከዚያም እንቁላል ወደ ማህፀን ይጓዛል። ስለዚህ በወር አበባ ዑደት ወቅት ወይንም አንድ ሴት የወር አበባ እያየች የማርገዝ እድሏ ምን ያክል ነው የሚለውን ደግሞ እናያለን። ቤተሰብ በድጋሚ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደጋግሜ እየጠየቁ አንድ ሴት በወር አበባ ዑደት ወቅት ከ8ኛው እስከ 13ኛው ቀን ባሉት ቀናቶች ውስጥ ወሲባዊ ግንኙነት ብታደርግ የመፀነስ እድሏ ከፍተኛ ነው ተብሎ ይገመታል ማለት ነው። ይህ ማለት አንዲት ሴት የወር አበባ ዑደት በምታይበት ወቅት ወሲባዊ ግንኙነት ብታደርግ የመፀነስ እድሏ ግን በጣም ዝቅተኛ ነው ተብሎ ይገመታል። ይሁን እንጂ በእነዚህ 3 ዋና ዋና ምክንያቶች ምክንያት የመፀነስ እድሏ ግን ከፍ ሊያደርገው ይችላል ማለት ነው። አሁን ከምጠቅስላችሁ 3 ዋና ዋና ምክንያቶች አሉ ለዚህ ዋና ምክንያት ተብለው የተቀመጡ ማለት ነው። አንደኛ የአንድ ሴት የወር አበባ ዑደት ወይንም ሌንግዝ ኦፍ ሳይክል የሚባለው ማለት ነው ይወስነዋል። ሁለተኛ በእያንዳንዱ ወር ኦቭሌሽን የሚከሰትበት የቀናት ልዩነት። ሶስተኛ የወንድ የዘር ፍሬ ወይንም ስፐርም በሰውነት ውስጥ ምን ያክል በህይወት ምን ያክል ሰዓታትን ይቆያል የሚለው የሶስተኛውና ዋናው ነገር ነው። የመጀመሪያው የወር አበባ ዑደት ርዝመት ያልነው ማለት ነው። የአንድ ሴት የወር አበባ በ21 እና በ35 ቀናት መካከል የሚመጣ ከሆነ መደበኛ ዑደት ነው ሊባል ይችላል ማለት ነው። ስለዚህ በዚህ መካከል ካልሆነ የወር አበባ ዑደት ልዩነታቸው የሁሉም ሴቶች ወይንም የተለያዩ ሴቶች የተለያየ የዑደት ደረጃ አላቸው ማለት ነው። ያ ማለት አጭር የወር አበባ ዑደት ያላቸው ሴቶች ረዘም ካለ የወር አበባ ዑደት ካላቸው ሴቶች ይልቅ የወር አበባ መምጫ ጊዜ ተጠግተው ኦቭሌሽን ያደርጋሉ። ያ ማለት እንቁላል ይለቃሉ ማለት ነው። ሁለተኛው የኦቭሌሽን ጊዜ ነው። በመጀመሪያ ኦቭሌሽን ማለት ግልጽ እንዲሆንላችሁ ትርጉሙ በሴት የወር አበባ ዑደት ደረጃ ውስጥ ከአንድ የእንቁላል ከረጢት እንቁላል የሚለቀቅበት ሂደት ማለት ነው። ይህ ሂደት የሚቀጥለው የወር አበባ ዑደት ከመምጣቱ ከ2 ሳምንት በፊት ይከሰታል ማለት ነው። የወር አበባ ዑደት ርዝማኔና ኦቭሌሽን ትክክለኛ ጊዜ ባላቸው ሰፊ ልዩነት ምክንያት አንድ ሴት የማርገዝ እድሏ ከፍተኛ የሆነበት ጊዜ
ፈርታይል ፔሪድ ላይ ነች ለማለት ፈርታይል ፔሪድ ላይ ነች ብሎ ለመናገር ይከብዳል ማለት ነው። ሶስተኛው ምክንያት የወንድ የዘር ፍሬ ሚና ነው። የወንድ የዘር ፍሬ ወይንም ስፐርም በሰውነት ውስጥ ከ3 እስከ 5 ቀናት በህይወት ሊኖር ይችላል። ይህ ማለት አንድ ሴት እንቁላል ከመልቀቋ ከ5 ቀን በፊት የግብረ ስጋ ግንኙነት ብታደርግ ልታረግዝ ትችላለች ማለት ነው። ስለዚህ በወር አበባ ጊዜ እርግዝና ሊፈጠር ይችላል። ነገር ግን ያለመሆን እድሉ በጣም ዝቅተኛ ነው ማለት ነው። ሌላው ምን ብለው ያስባሉ መሰላችሁ? ከወር አበባ በፊት ወይንም በኋላ ወደ አሁኑ ማርገዝ ይቻላል ወይ ብለው የሚጠይቁ ደግሞ አሉ። ብዙውን ጊዜ የእርግዝና መስኮት ያለው ፈርታይል ዊንዶው የሚባለው በአንድ ሴት የወር አበባ ዑደት አጋማሽ አካባቢ ይከሰታል። ይህ መስኮት እንቁላል ከመውጣቱ ወይንም ከመለቀቁ ጥቂት ቀናት የሚቆይ ሲሆን እንቁላል ከተለቀቀ ከ1 ቀን በኋላ ያበቃል። በዚህ ወቅት ሴቶች የመፀነስ እድላቸው ከፍተኛ ነው ማለት ነው። በዚህም ምክንያት ሴቶች የወር አበባ ከመጀመሩ በፊት ባሉት ቀናት የመፀነስ እድላቸው አነስተኛ ነው። ነገር ግን ይህ ትክክል የሚሆነው የወር አበባ ትክክለኛ ለሆኑና 28 ቀን ዑደት ላላቸው ሴቶች ብቻ ነው። ይሁን እንጂ አንዲት ሴት ከወር አበባ በኋላ ልታረግዝ ትችላለች። ይህ የሚሆንበት ምክንያት አንደኛ የወንድ የዘር ፍሬ ከግብረ ስጋ ግንኙነት በኋላ እስከ 7 ቀን የመቆየት እድል ሳይሞት ማለት ነው በሰውነት ውስጥ የመቆየት እድል ስላለው ነው። አጭር የወር አበባ ዑደት ያላት ሴት ከወር አበባ በኋላ ወዲያውኑ ወሲባዊ ግንኙነት ብትፈጽም እና እንቁላል ቀደም ብሎ የተለቀቀ ከሆነ እንቁላል ከወንድ የዘር ፍሬ ጋር እንዲገናኝ ሴቷ በፍጥነት እንቁላል ልትለቅ ትችላለች ማለት ነው። የአንድ ሴት የወር አበባ ዑደት ርዝማኔና መደበኛነት በህይወት ዘመኗ ሙሉ ሊለያዩ ይችላሉ ማለት ነው። እናም በእያንዳንዱ የወር አበባ ዑደት ኦቪሌት የምታደርግበት ጊዜ ወይንም እንቁላል የምትለቅበት ጊዜ እንዲሁ የተለያየ ሊሆን ይችላል ማለት ነው። ስለዚህ መደበኛ ያልሆነ የኦቪሌሽን ጊዜ እና የወር አበባ ዑደትን ሊያዛቡት የሚችሉት የትኛዎቹ ናቸው የሚሉትን ስናይ አንደኛ ማጨስ ነው። ሁለተኛ ከመጠን ያለፈ ውፍረት፣ በሽታ ወይንም የተለያዩ ህመሞች ካሉባት፣ ጭንቀት፣ የእንቅልፍ ሰዓት ወይንም በቂ እንቅልፍ አለመተኛት ምክንያቶች ሊሆኑ ይችላሉ ማለት ነው። ስለዚህ አንድ ሴት የኦቭሌሽን ጊዜዋን አውቃ ወሲባዊ ግንኙነት በማድረግ እርግዝና እንዲፈጠር የራሷን ድርሻ ልትወስድ ትችላለች ማለት ነው። ስለዚህ አንድ ሴት የኦቭሌሽን ጊዜ ወይንም እርግዝና እንቁላል የሚለቀቅበትን ጊዜ እንዴት ልታውቅ ትችላለች የሚለውን ደግሞ እናያለን። የመጀመሪያው የእርግዝና ሰንጠረዦችን በመጠቀም ፍሪ ፈርቲሊቲ ቻርት የሚባሉትን፣ ሁለተኛ በየቀኑ የሰውነት ሙቀታቸውን በመለካት ማወቅ ይችላሉ። ምክንያቱም በኦቭሌሽን ጊዜ የሰውነት ሙቀት ስለሚጨምር ከሌላው ለየት ያደርገዋል ማለት ነው። ሶስተኛ የእርግዝና መቆጣጠሪያዎችን በመጠቀም ሉቲኔዝ ሆርሞን የሚባሉትን መጨመርን ለማረጋገጥ መሞከር። አራተኛ የተለያዩ ስማርት ስልኮችን በመጠቀም አሁን ላይ ብዙ ዘመኑ ያመጣቸው አፕሊኬሽኖች አሉ። እነዛን በመጠቀም የኦቭሌሽን ጊዜን ወይንም ታይሙን መለየት ይቻላል ማለት ነው። ስለዚህ በእነዚህ ምክንያቶች እነዚህን ምክንያቶች ካወቃችሁ ማርገዝ የሚፈልግ ምንም አይነት የእርግዝና መከላከያዎችን ሳይጠቀም በእነዚህ ወቅት ማርገዝ ይችላል። እንዲሁም ደግሞ አለማርገዝ ወይንም መፀነስ የማይፈልጉ ሴቶች ካሉ በእነዚህ ወቅቶች የተለያየ የእርግዝና መከላከያዎችን በመጠቀም ሊሆን ይችላል፣ ሌላ አማራጮችን በመጠቀም ሊሆን እነዚህን በማድረግ እርግዝና እንዳይፈጠር ማድረግ ይችላሉ ማለት ነው። ይህንን ካልኳችሁ የእርግዝና መከላከያ እንክብሎች፣ ጥምር ክኒኖች፣ መድኃኒቶች የኦቭሌሽን ጊዜን ወይንም የወር አበባ ዑደትን ሊያዛቡት ይችላሉ፣ ሊያቆሙት ይችላሉ። እነዚህም አንዱ ፋክተር ሊሆኑ ይችላሉ ማለት ነው። በአጠቃላይ አንድ ሴት በወር አበባ ወቅት እርግዝና ሊፈጠር ይችላል የሚለውን እንድትወስዱልኝ እፈልጋለሁ ማለት ነው። በወር አበባ ወቅት አንድ ሴት ማርገዝ ትችላለች፣ ነገር ግን የመሆን እድሉ እጅግ አነስተኛ ነው። በወር አበባ ወቅት የመፈጠር እድሉ እጅግ አነስተኛ ቢሆንም ልታረግዝ ትችላለች የሚለውን ግን እንድትይዙ ይፈልጋል ማለት ነው። ምክንያቱም ከላይ በጠቀስኩላችሁ 3 ዋና ዋና ምክንያቶች ልታረግዝ ትችላለች። በወር አበባ ጊዜ ወይንም ከወር አበባ በኋላ የመፀነስ እድል የሚወሰነው አንደኛ የግብረ ስጋ ግንኙነት በተደጋጋሚ በሚፈጽም፣ ሁለተኛ የወር አበባ ርዝመትሽ በወር አበባ ዑደት ውስጥ እንቁላል የሚለቀቅበት በትክክለኛው ጊዜ ወይንም ኤግዛክት ኦቭሌሽን ዴይ የሚባለው። እነዚህ 3 ምክንያቶች የእርግዝና መስኮትን ወይንም ፈርታይል ዊንዶ የሚባለው ትክክለኛ ጊዜና ቆይታውን ለመተንበይ በጣም አስቸጋሪ ያደርጉታል ማለት ነው። ቪዲዮ ከተመቻችሁ አስተያየት መስጫው ሳጥኑ ላይ ሀሳባችሁን ማስቀመጥ ትችላላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ በድጋሚ ላመሰግናችሁ እወዳለሁ ማለት ነው። አመሰግናለሁ።